ነፍሰ ጡር የሆነች ሴት መመገብ የሌለባት 5 ምግቦችና እንደገና ደግሞ በእርግዝና ጊዜ ማወቅ ያለብሽ ወሳኝ ነገሮችን ዛሬ እናወራለን። አንደኛ ያልበሰለ ጥሬ ስጋ፣ ሁለተኛው የጉበት ስጋ፣ ሶስተኛው ደግሞ ከፍተኛ የሆነ የቡና መጠን፣ አራተኛ ደግሞ ያልበሰለ እንቁላል፣ እንደገና ደግሞ ያልተፈላ ወተት፣ አምስተኛው ደግሞ አልኮል። በዚህ ቪዲዮ ሴቶች በወር አበባ ጊዜ የሚሰሩትን 3 ስህተቶችና እንደገና ደግሞ የሚያመጣባቸውን የተለያዩ አይነት ጉዳቶች፣ የሽንት ቧንቧ ኢንፌክሽን፣ የማህፀን ኢንፌክሽን፣ እንደገና ደግሞ የተለያዩ የወር አበባ ህመሞችን ሊያባብሱ ይችላሉ። የሆድ መንፋት፣ የሆድ ቁርጠት፣ የሙድ መለዋወጥ፣ ድብርት፣ የተለያዩ በወር አበባ ጊዜ የሚከሰቱ ህመሞችን እነሱንም ያባብሳል ማለት ነው እነዚህ ስህተቶች። ስለዚህ ዛሬ በወር አበባ ጊዜ ምን ማድረግ እንዳለብሽና እነዚህ ስህተቶች ደግሞ ምን እንደሆኑ ዛሬ እናወራለን ማለት ነው። አንደኛው በወር አበባ ጊዜ ሴቶች የሚሰሩ ስህተት ምንድነው? ጤናማ ያልሆነ አመጋገብን መመገብ። ሁለተኛው ደግሞ በወር አበባ ጊዜ ሴቶች የሚሰሩ ስህተት ምንድነው? በወር አበባ ጊዜ ወይም ደግሞ ፔሪዮዳቸው ሲመጣ ግንኙነት ማድረግ። በወር አበባ ጊዜ ደግሞ የሚሰራው ሶስተኛው ስህተት ምንድነው? ፔሪድ መጥቶ ሞዴስን ለረጅም ሰዓታት ማቆይ። እርጉዝ ነሽ? ምግብ አልበላለሽ? ያቅለሸልሽሻል? ያስታውክሻል? እነዚህ ሁሉ ችግሮች ካሉ ዛሬ በቤት ውስጥ ምን ማድረግ እንዳለብሽ ከኔ ጋር እናወራለን። አንደኛ ቅመማ ቅመም የበዛባቸው ምግቦችን አለመመገብ፣ ቆምጠጥ ያሉ መጠጦችን ማዘውተር፣ ሎሚ በውሃ መጠጣት፣ የጅንጅብል ሻይ። እንደገና ደግሞ በእርግዝና ጊዜ ድርቀት የሚያስቸግርሽ ከሆነ አንደኛ ሃይድሬት መሆን አለብሽ፣ አክቲቭ መሆን፣ እንቅስቃሴዎችን ማድረግ ድርቀትን ይከላከላል። እኔ የምላችሁ የሽንት ቧንቧ ኢንፌክሽን ግን ለምንድን ነው ከወንዶች የበለጠ ሴቶችን የሚያጠቃው ታውቃላችሁ? ዛሬ እናወራለን። የሽንት ቧንቧ ኢንፌክሽንን ለመከላከል የሚደረጉ መከላከያዎች አሉ። አንደኛው ውሃ መጠጣት ነው። ሁለተኛው ነገር ደግሞ ከግንኙነት በኋላ ሽንት መሽናት። ሌላው ደግሞ ፋይበር ያላቸው ምግቦች፣ አትክልትና ፍራፍሬዎችን መመገብ። መጸዳጃ ቤት ከተጠቀሙ በኋላ ከፊት ወደ ኋላ መጸዳዳት በጣም አስፈላጊ ነው። የሽንት ቧንቧ ኢንፌክሽን ምልክቶች ደግሞ ምን ናቸው? አንደኛ ሽንትሽን ስትሸኚ የሚያቃጥል ከሆነ፣ እንደገና ደግሞ የሽንትሽ ቀለም በጣም ደመናማ ወይ ክላውድ ዩሪን የምንለው ደመናማ ከለር ወይም ደግሞ የደም የቀላቀለ ከሆነ፣ እንደገና ደግሞ የታችኛው የሆድሽ ክፍል በጣም ከፍተኛ የሆነ ቁርጠት የሚሰማሽ ከሆነ የሽንት ቧንቧ ኢንፌክሽን ሊሆን ይችላል ማለት ነው። ከግንኙነት በኋላ ሽንት መሽናት አስፈላጊ ነው እንዳልኳችሁ። እንደገና የሽንት ፊኛሽ ሞልቶ ወይም ደግሞ ሽንትሽን ወጥሮ ሽንትሽ እየመጣ ወደ ግንኙነት አትገቢ ይመከራል። በፔሪድ ጊዜ የሚደረግ የግብረ ስጋ ግንኙነት መኖር የለበትም። ፕሪናታል ለመጀመር አስበሻል? እንግዲያውስ ይሄ ቪዲዮ ላንቺ ነው። ፕሪናታል ምንድን ነው? ለምንስ ነው የሚጠቅመው? እንደገና ደግሞ ፕሪናታል መውሰድ ያለባት ሴት ማነች? መቼስ ነው መጀመር ያለበት ፕሪናታል የሚለውን ዛሬ በዚህ ቪዲዮ እናወራለን። ፕሪናታል ማለት በአጠቃላይ ነፍሰ ጡር ሴት በእርግዝናዋ ጊዜ ማግኘት ያለባትን ቫይታሚን እና ሚኔራልን የያዘ ሰፕሊመንት ነው። ፕሪናታል ስትገዢ ማወቅ ያለብሽ ነገር በውስጡ የፎሊክ አሲድ እና የአይረን መጠኑ ማወቅ አለብሽ። ሌላው ደግሞ ኢትዮጵያ ውስጥ ብዙ አልተለመደም፣ ግን ለማርገዝ ሲታሰብ ፕሪኮንሰፕሽን ካውንስሊንግ ቢኖር በጣም አሪፍ ነው። ከ1 ዓመት በታች ላሉ ልጆች የምንሰራቸው 6 ስህተቶችን ዛሬ እናወራለን። ከ1 ዓመት በታች ላሉ ልጆች የምንሰራቸው ስህተቶች አንዱ ምንድነው? አፋቸውን ወይም ደግሞ ከንፈራቸውን መሳም። ሁለተኛው የምንሰራው ስህተት ደግሞ ከ1 ዓመት በታች ላሉ ልጆች የምንሰራው ስህተት ወይም ደግሞ ስራ ሊኖርብን ይችላል ወይም ደግሞ ሲያለቅሱ ሲነጫነጩብን ዝም ለማስባል ኤሌክትሮኒክሶች፣ ስልኮች፣ ላፕቶፕ ወይም ደግሞ አይፓድ ስልኮችን ማሳየት ነው። ሶስተኛው ከ1 ዓመት በታች ላሉ ልጆች የምንሰራው ስህተት ምንድነው? የላም ወተት መስጠት። ሌላውና አራተኛው ደግሞ ምግብን አርፍዶ መጀመር ወይም ደግሞ ያለ ጊዜው መጀመር። እንደገና ሁለተኛው ደግሞ ምግብን አርፍዶ ማስጀመር። ስድስተኛው ስህተት ደግሞ ምንድነው? ለልጆች ማር መስጠት ነው። እንደገና ደግሞ ከ6 ወር በታች ላሉ ልጆች ወይ በፎርሙላ ወይ በጡት ወተት ስለሚያገኙት ውሃ ባይሰጥ ይመከራል። ዛሬ በዚህ ቪዲዮ ነፍሰ ጡር ሴት መመገብ ያለባት 10 አይነት አትክልትና ፍራፍሬዎችን ባላችሁ ነገር ተጠቅማችሁ የቤታችሁ የምትበሉትን ግን ቤታችን እያሉ ያልተገነዘብናቸው
ቫይታሚን፣ ማዕድናት ያሉባቸውን ፍራፍሬዎችና አትክልቶችን እናወራለን። 10 ነገሮች ናቸው። ስለዚህ እስከ መጨረሻው ተከታተሉኝ። ከአትክልት ስንጀምር አንደኛው የአትክልት አይነት ቆስጣ ነው። ሁለተኛው የአትክልት አይነት ደግሞ ብሮኮሊ ወይም ደግሞ የአበባ ጎመን በጣም አሪፍ። ሶስተኛውና ብዙ ጊዜ ማናስተውለው በጣም ገበያ ላይ ርካሽ እንደገና ደግሞ ቤታችን ውስጥ በጣም በበቂ ሁኔታ የሚገኝ ስኳር ድንች ነው። አራተኛው ደግሞ ብዙዎቻችሁ የምታውቁት ካሮት ነው። አምስተኛው የአትክልት አይነት ደግሞ አረንጓዴ ቅጠሎች ነው። ወደ ፍራፍሬዎቹ ስንገባ ደግሞ 5 አይነት የፍራፍሬዎች በጣም ጠቃሚ የሆነ ፍራፍሬዎች አሉ። 5 አይነት ማለት ነው። አንደኛው ከነዛ ውስጥ ሙዝ ነው ማለት ነው። ሁለተኛው የፍራፍሬ አይነት ደግሞ ምንድነው? አፕል ነው። ሶስተኛው የፍራፍሬ አይነት አቮካዶ ነው። አራተኛው የፍራፍሬ አይነት ምንድነው? ብርቱካን ነው ማለት ነው። አምስተኛውና ዋነኛው በእርግዝና ጊዜ መመገብ ያለብሽ የፍራፍሬ አይነት ምንድነው? ሐብሐብ ነው። እንደዚህ አይነት ቪዲዮዎች እንዳያመልጣችሁ ደግሞ የነርስ ህይወትን ቻናል ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብነታችሁ አይለይ። እንደገና ደግሞ የምትፈልጉትን እንዲሰራላችሁ የምትፈልጉትን ጥያቄዎች በሙሉ ኮሜንት ላይ አስፍሩልኝ። በዛ ቪዲዮ ሰራበታለሁ። ለዛሬ ያለኝን ጨርሻለሁ። ለማታቆኝ ነርስ ህይወት እባላለሁ። አመሰግናለሁ። ሰላም ሁኑ።